وهل أريدن يوما مياه مجنة وهل يبدون لي شامة وطفيل. حسبك يا بلال، حسبك. بسم الله والحمد لله والصلاة والسلام على نبي الله محمد بن عبد الله وعلى آله وصحبه ومن والاه. أما بعد، الإيماء في الصلاة صلاة مسجد يتساناتشو سوت የሰላት አሰጋገድ ስርዓታቸው ምን ይመስላል፣ እንዴት ነው ያጎነበሱት፣ እንዴት ነው አመላክተው የሚሰግዱት የሚለውን ምንዳስስበት ይሆናል። እንደምታውቀው አላህ Subhanahu Wa Ta'ala ይህን ሸሪዓ የገራና ቀላል አድርጎታል። በተለይ ለታመመ ሰው ሸሪዓዊ ህግ አለ ከቁርአን ከሐዲስ የተውጣጣ إذا ضاق الأمر اتسع ይላሉ ፍቃዎች ዑለማዎች። ነገሩ በጣም ከተጣበበ ወይም ከጠበበና ከጨነቀ ይሰፋል። ጭንቅንቅ ካለበት ነገሩ እንዲገራና እንዲቀል ይደረጋል ማለት ነው። አላህ Subhanahu Wa Ta'ala ለዚህ ሐሳብ መሰረቱ አላህ እንዲህ የሚለው ቃል ነው። وما جعل عليكم في الدين من حرج ሃይማኖታችሁ ውስጥ ጥንቅን ችግርን አላደረገባችሁም ይላል። ይሄ የሃይማኖት አፈጻጸምና ተጋባበሩ ቀላልና የገራ ነው ማለት ነው። አቅምን ያማከለ ሁኔታን ያማከለ ተጨባጭን ያማከለ ነው። ويقول الله عز وجل لا يكلف الله نفسا إلا وسعها الله የትኛውንም ነፍስ ከአቅሟ በላይ አያሸክማትም አያስገድዳትም ይላልና። በሌላ አያም فاتقوا الله ما استطعتم ይላል ፈጣሪ ጌታችን አላህን የቻላችሁትን ያክል ፍሩት፣ ያቅማችሁና የችሎታችሁን ያክል። ታዲያ ይህ ከሆነ በሽተኛ የሆነ ሰው ቁጭ ብሎ ቆሞ መስገድ ከተሳነውና ቁጭ ብሎ የሚሰግድ ከሆነ ከቻለና አቅም ካለው ስጁድና ሩኩዑን ጎንበስ አድርጎ ያመላክታል። ይህ ነው የሚፈለገው። ሩኩዑንም ጎንበስ ብሎ ስጁድንም ጎንበስ ብሎ በአግባቡ መፈጸም ይሞክራል። ካልቻለ አቅሙ ካልፈቀደ፣ በሽታው ካልፈቀደለት፣ ሁኔታው ካልፈቀደለት ሩኩዑን ጎንበስ ትንሽ ይልና ስጁዱን የበለጠ ዝቅ ትንሽ ያደርጋል። በወንበር ላይ ቁጭ ብሎ የሚሰግድ ከሆነ አሁንም ሩኩዑን ስጁዱን ከሩኩዑ ዝቅ ያደርጋል። ሩኩዕ ላይ ትንሽ ጎንበስ ይላል፣ ስጁድ ላይ ደግሞ የበለጠ ትንሽ ወገቡን ሳብ አድርጎ ወደ ታች ጎንበስ ይላል፣ እጆቹን በጭኖቹ ላይ በማሳረፍ። የሚሰግደው ግን በሽተኛው መቀመጥ የማይችል ከሆነ ወንበር ላይ ሆነ መሬት ላይ አልጋ ላይ ተኝቶ በጎን የሚሰግድ ከሆነ አሁንም ሩኩዕና ስጁድ ላይ ትንሽ ጎንበስ በማለት ይጠቁማል። ከቻለ በወገቡና በጭንቅላቱ ጎንበስ ይላል። ሩኩዕን ትንሽ ዝቅ፣ ስጁዱንም ትንሽ ወረድ ያደርጋል። ወገቡንም አንድ ላይ በማንቀሳቀስ ማለት ነው። የማይችል ከሆነ ግን አሁንም ጭንቅላቱን ብቻ ዝቅ ያደርጋል። ለሩኩዕ ትንሽ ዝቅ ይላል፣ ለስጁድ ደግሞ አሁንም የበለጠ ዝቅ ይላል። ሁለቱን ለመለየት ያክል ዚክሩን እያለ ዒባዳውን እየፈጸመ ማለት ነው። ቆሞ የሚያሰግደውን እንዳለ በጎኑ ላይ እንዳለ ይሆናል። ሩኩዕና ስጁድ ላይ ግን ትንሽ ጎንበስ ይላል። طيب በጀርባው ተኝቶ ከሆነስ በሽተኛው በጎን መስገድ የማይችል ከሆነ በጀርባው ተንጋሎ ተኝቶ ከሆነ አሁንም ሩኩዕና ስጁድ ላይ ጭንቅላቱን ጎንበስ ያደርጋል። ነገር ግን ስጁዱን ከሩኩዑ የበለጠ ዝቅ ማድረግ ይኖርበታል። በጭንቅላቱ አሁንም ዝቅ አድርጎ መጠቆም አንገቱን ማንቀሳቀስ የማይችልበት የበሽታ ሁኔታና ደረጃ ላይ ከደረሰ አቅም ከሌለውና ካልቻለ ደግሞ አንዳንድ ዑለማዎች በአይኑ ይጠቁማሉ። ቂያም ላይ ቀና ይበል፣ አይኑን ወደ ላይ ያደርጋል። ሩኩዕ ላይ ትንሽ ጎንበስ ይላል፣ ስጁድ ላይ እንደ መጨፈን ያደርጋል ነው። በእርግጥ ይህን በተመለከተ የተዘገበ ሐዲስ ቢኖርም ጠንካራ አይደለም ዘገባው ማለት ነው። ስለዚህ ትክክለኛው በአይኑ መጠቆም የሚባል ነገር የለም። በሌላ በኩል አላዋቂ ሰዎች ተራው ህዝብ ምን ብሎ ያስባሉ? በእጁ በጣቱ ይጠቆም ይላሉ። ሲቆም ጣቱን እንዲህ ወደ ላይ አድርጎ፣ ሩኩዕ ላይ ደግሞ እያሰበ በጭንቅላቱ እጁን እንደዚህ ዝቅ ያደርጋል፣ ስጁድ ላይ ደግሞ የበለጠ ዝቅ ማድረግ አለበት ብለው ያምናሉ፣ ያስባሉ። ይህ አባባል ግን ትክክል አይደለም፣ ምክንያቱም ማስረጃ የለውም።
ስለዚህ ምንድነው መሆን ያለበት? ይህን ማድረግ ካቃተው መንቀሳቀስ በጭንቅላቱ ካቃተው የመጨረሻ ያለው አማራጭ በልቡ እያሰበ አምልኮቱን ወይም ዒባዳውን መፈጸም ነው። ሰላት ያቆም አይባልም። አይምሮ ጤነኛ እስከሆነ ጊዜ ድረስ አይምሮ እስካለ ጊዜ ድረስ አይምሮን እስካልሳተ ጊዜ ድረስ ማንኛውም ሰው ሰላቱን በአግባቡ የመስገድ ግዴታ አለበት። አይምሮ ጤነኛ ሆኖ መስገድ የማይቻል ወይም አለመስገድ የሚፈቀደው ለሴት ብቻ ነው። መቼ? ሐይድና ንፋስ ወይም የወር አበባና የወሊድ ደም የገጠማት ጊዜ። ከዛ ውጭ ግን ጤና እስካለ ድረስ አይምሮ እስካለ ድረስ በተቻለው አቅም አንድ ሰው መስገድ ይኖርበታል። እንዴት ነው በልቡ የሚሰግደው ከተባለ ያው አላሁ አክበር ይልና ፋቲሓን ይቀራል። መግቢያውን ዱዓ ኢስቲፍታህ ካደረገ በኋላ ፋቲሓን ይቀራል። ቀጥሎ ያለ ሱራውን ይቀራል ወይም ትቀራለች። ከዛ በኋላ ሩኩዕን በልቡ ያስባል ወይም ታስባለች። በሽተኛው ሩኩዕ አድርጌያለሁ ይላል። ሱብሓነ ረቢየል ዐዚም ይልና የሩኩዕን ዱዓ ያደርጋል። ከዛ ከሩኩዕ ቀና እንዳለ ያስባል። ሰሚዐ አላሁ ሊመን ሐሚዳ ረበና ወለከል ሐምድ። ከዛ ወደ ስጁድ ወርጃለሁ ብሎ ስጁድ ይወርዳል። በልቡ ይለይታል። ይህን ሱብሓነ ረቢየል አዕላ ሱብሓነ ረቢየል አዕላ ሱብሓነ ረቢየል አዕላ ይላል። እንዲህ ያለ ሰላቱን እስከ መጨረሻው ያጠናቅቃል። በዚክርም እየለየው በንያውም ማለት ነው። ምክንያቱም አላህ ስብሓነሁ ወተዓላ ፈተቁላሃ መስተጣዕቱም ብሏልና አላህን የአቅማችሁን ያህል ፍሩት ታዘዙት በማለቱ የተነሳ የዚህ ሰው አቅሙ ይህ ነውና አላህ ስብሓነሁ ወተዓላ የታመሙትን ጤነኛ ያደርጋቸው፣ ያልታመሙትን ሁሉ አላህ ዐዘ ወጀል ይጠብቀን። አላህ አጅራችንን ከፍ ያደርግልን። የታመሙ አስታማሚዎችንም ሁሉ አላህ አጅራቸውን እጥፍ ድርብ ያደርግላቸው። እንደዚሁም ደግሞ የአኺራ ምንዳቸውን የላቀ እንደሚያደርግላቸው ጥርጣሬ የለውም። ንያውን አሳምሮ ዒባዳውን በአቅምና በአግባብ መፈጸም አላህን ማስደሰት አኺራን ማሳመሪያ መንገድ ነው። አላህ ስብሓነሁ ወተዓላ በሰማነው ተጠቃሚ ያድርገን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።